ዋይ 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 ዋይ! ዛሬ ሀይሚ የከች ያለች ነው። እንዳያችሁ እንደ ሻንጣ ይቀይራል ሴት አለች። ይሄ እኮ ፍቅር አይደለም መጋኛ ነው እንጂ አለች። ደግሞ እኔ እና እሱ አንድ አመት ሆነ ምንም የለም ከየት አመጣች ማሊ አለች። ያ አላህ ጠፋብኝ። እውነቴ ነው የሚላቸው ብሩኬታው እሷ ደግሞ ታያለ ተለቀሳለ። እስካሁን ማንነቴን አላሳየም አይደለም ታያለ ከዚህ በኋላ ያለች ነው። ብሩኬ ታው ታው ታው፣ እችም ያንተ ፍቅረኛ አይደለም እሷን ለማባሸቅ ብላ ነው አንተ ያመጣው። እቺ ሴትም ታው ብሩኬ አሁን እነ ፍጹሜ እነ መፍታ ቡሩኬን ነው የምታስቆሙት። እውነቴ ነው የሚላችሁ። ሀይሜ ደግሞ ሌላ ወንድ ስታመጣ ችግር ይመጣል። የባሰ ነው። አሁኑም ግን ቡሩኬም ፍቅረኛ አይደለችም። እውነት እሷ ዝም ብሎ ነው አመጣን ሀይሜን ለመዝናዳት። እሷ ተናድዳ የሆነ ውስጥ እንዳይላት እንጂ ቡሩኬ ፍቅረኛም አይደለችም እቺ ሴት። ሀይሜ ደግሞ ጥፍ አለች ዛሬ፣ ጥፍ ደገመች ዛሬ። እውነቴ ነው የምላችሁ። ይሄ ፍቅር ጥፍ ነው። አትናደዱ። የፍቅር ነው። እውነት ነው። ይሄ ፍቅር አይደለም መጋኛ ነው አለች እሷ። በጣም ተናደዳለች። እውነቴ ነው የምላችሁ። ተው ብሩኬ ነገ፣ እውነቴ ነው የምላችሁ። እንደዚህ በብሽቅ እሷም ሌላ ወንድ ይዛ ስትመጣ የባሰ ነው። ተለቀሳለ ያለች ነው። ብሩኬ እንዳይለቅስ በኋላ ይቆጫል። ተው 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 ተው፣ አቆሙ። እውነቴ ነው የምላችሁ፣ አቆሙ። አሁን ልደቴም ስሜም አትጥሪ፣ ልደቴ ጋም እንዳታገኙ እናንተ ሁለታችሁ ያለች ነው። ስሜም በተሄድ ቦታ አትጥሪኝ፣ ደግሞ እጀክ አትያዚ፣ ሌላ ሴት ያስክ እኔን አትያዚ ያለች ነው። እሱ ደግሞ ሀይሜ ሀይሜ ይላል። ሀይሜ አትበይ ትላለች። ከዛ እምቢ ሲል በጥፍ አለች። እውነቴ ነው የሚላችሁ። ተው 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 ብሩኬ እንግዲህ ዛሬ ተረጋጋ ነው። እሷ ተረጋግች። በጣም እንደ በፊቱ አይደለም። ዛሬ ፈታ ዘና ብላ የሳቀች ነው። እውነቴ ነው የሚላችሁ። ፈታ ነው ያለ ዛሬ ፈታ ትላለች። እንደ በፊቱ አይደለም። ሲሽክሽክ ብላ ነው የሳቀችው ደግሞ። ስለዚህ ብሩኬ አቆምና ታረቁ። እውነቴ ነው የሚላችሁ። በኋላ ደግሞ ሀይሜ ይሄን ህልክ ይዛ ሌላ ወንድ ወይ ነገ ወዳ ታመጣለች። ታላችሁ። እውነቴ ነው የሚላችሁ። ስለዚህ ብሽሽቅ ውስጥ አትግቡ። እንደ ህፃን ልጅ አቆሙና ወደ መፍትሄ ሂዱ እናንተ ሁለታችሁ። እውነቴ ነው የምለው። እውነቴ ነው የምልህ ብሩኬ። እቺም ሴት ያንተ ፍቅረኛ አይደለም። አዎ አስታውቃል ራሱ። ወላሂ ዝም ብሎ ነው ሀይሜን ለማበሸቅ ነው እንጂ ይሄ ፍቅረኛ አይደለችም። ስለዚህ ወደ መፍትሄ ሄዱ። ታረቁ። ተው ተው። ስማኡ፣ ሰው የሚላቸው ስማኡ። እናንተ አትስሙ እንዴ? ሰው ሲማከራችሁ ለምንድን ነው አትስሙም? እውነቴ ነው የምላችሁ። ምክር እኮ ጥሩ ነው። ሰው ሲመከራችሁ የምክሩን ተቀበሉና እሺ በሉና ታረቁ። እውነቴ ነው የምላችሁ። ታረቁ። እንደ ህፃን ልጅ አትሆኑ ሁልጊዜ። እውነቴ ነው። ምን ነው በጣም ዛሬ ተናደዳለች። እውነቴ ነው። ምር ሚላ ነው በቃ። እሱን ጥፍ አረገችው ራሱ። ተው አትወድም። ውሸት ነው እንጂ ሁለቱም ወላሂ ይውላ። ብሩኬም እሱም ፍቅራቸው እንዳያችሁ ነው። እናንተ ይወዳሉ፣ ይፈቀራሉ ሁለቱም። ግን ነገም እኔን እንዳረግ ያላየሽም ነገም እንደዚህ ያደርገሻል ብላለች ሀይሜ። እቺን እሱ እንደ ሻንጣ ይቀየር ይወዳል ሴት እያለች ነው። በጣም ይገርማል። ብሩኬ እንደዚህ አይደለም። ሀይሜም ታውቃለሽ። አንቺ ግን ህሊና ነው። አንቺ ህሊና ውስጥ ነው አለሽ። አሁኑ ምን ይደረጋል እንግዲህ። ታረቁ። ተው ርቀት ጉዞ አትሄዱ። ይበቃልኝ ከዚህ በኋላ። እውነቴ ነው የምላችሁ። ይበቃል። ተው የሚላችሁ ያጣችሁ እንዴስ? አሁንስ ወላ አበዛችሁ። ወላሂ አልዓዚም አበዛችሁ። ተው የሚላችሁ አትስሙ። ሲመክራችሁ ሰው አትስሙ። እንዴት እኔ እንጃ። ምክር አትስሙ። ምን እንደረጋለኝ? ምን እናረጋለን? የኛ ምክር ስሙን አንዴ